አማራ ክልል ላይ ህዝቡ የሰላምና የልማት ፈላጊ ነው። ጽንፈኝነትን አይፈልግም። ይሄ በጣም ትልቅ እድገት ነው፣ ትልቅ ለውጥ ነው። ከመንግስት ጎን ሆኖ ህግ ለማስከበር ነው የሚፈልገው። ይሄንን የተደራጀ ህዝብ፣ ይሄንን የተነሳሳ ህዝብ በጥበብ መምራት ነው የሚጠይቀው እንጂ ህዝቡን አሁን ከዛ ቅርቃራ ወጥተነዋል። ህዝቡ ስለ አብሮነት እንዲያስብ፣ ስለ ብሔራዊ አንድነት እንዲያስብ ነው የተደረገው። ይሄ ትልቅ ስኬት ነው። አማራ ክልል ላይ ያለው ጽንፈኛ በስነ ልቦና ተሸንፏል። ሸሽቶ ወደ ከተማ እየገባ ነው። ከክልሉ ውጭ ወዳሉ አካባቢዎችም እየሄደ ነው። እጅ የሚሰጠው ብዙ ነው። እርስ በርሱ ነው እየተበላላ ያለ፣ እየተጋጨ ነው ያለ። የሚማረከውም ብዙ ነው። አሁን አይደለም ለመከላከያ ለአካባቢ ጸጥታ መዋቅር ፊት ለፊት ቆሞ የሚታገል የሚታኮስ የሚያሸንፍ የተደራጀ የጽንፈኛ ኃይል የለም። ምናልባት ተደብቆ ጥቃት ያደርሳል፣ ተደብቆ ህዝብ ያግታል፣ ብር ይቀበላል፣ ሹፌሮችን በመንገድ እየቀጠቀጠ እየገደለ የንግዱን ማህበረሰብ እያስገደደ ብር አስገባ እያለ የህዝብ ሀብት የሆነ ከቦታ ወደ ቦታ የምታንቀሳቀሳቸውን የህዝብ ሀብቶች የሚያቃጥል፣ ሰሊጥ የሚያቃጥል፣ ስንዴ የሚያቃጥል፣ በቆሎ የሚያቃጥል፣ የሚወርስ፣ የሚቀማ ይሄ ለሆነ መንግስት፣ ለሆነ ፓርቲ፣ ለሆነ ስርዓት ጥላቻ ያለው ብቻ አይደለም፣ ለህዝብም ጥላቻ እንዳለው በተግባር አሳይቷል ማለት ነው። ህፃናት ትምህርት ቤት እንዳይመደቡ፣ ህዝቡ ከአንድ ቦታ ወደ አንድ ቦታ በሰላም እንዳይንቀሳቀስ፣ አጠቃላይ ባህሉንና እሴቱን እንዳያሳልፍ በማድረጉ ህዝብን የሚጎዳ ነገር ነው እያደረገ ያለው። ስለዚህ የህዝብ ጥላት ነው ማለት ነው። ጽንፈኛው በስነ ልቦና ተሸንፏል ማለት ነው። ራቁታቸውን ቀርተዋል። የሆነ መሳሪያ ሊታጠቅ ይችላል፣ የሆነ ነገር ሊይዝ ይችላል። በስነ ልቦና ግን ተሸንፏል። የሄደበት ርቀት ትክክል አለመሆኑን ተረድቷል ማለት ነው። በብዙ ከተሞች የጽንፈኛውን ሐሳብ የሚሸከሙ አሁንም እውነተኛ መረጃ የሌላቸው ተደናግረው ግን ለጽንፈኛ አቅም ሆነው እያገለገሉ የነበሩ ብዙዎቹን ሰዎች በታድሶ እንዲያልፉ ተደርጓል። ትምህርት ወስደው ሰልጥነው ወደ የአካባቢያቸው ተመልሰው በእውነተኛ መንገድ ከህዝቡ ጎን እንዲቆሙ፣ ከመንግስት ጎን እንዲቆሙ፣ ህግ እንዲከበር አጋዥና አቅም እንዲሆኑ በማድረግ ረገድ የተሰራው ስራ አንዱ ለተጀመረውን የህግ ማስከበር ስራ ለማጠናከር እንደ ትልቅ አቅም አድርገን ወስደነዋል ማለት ነው። አሁንም የሚያዋጣው የህግ ማስከበር ስራውን አጠናክሮ ማስቀጠል አለብን የሚል ስለሆነ ህግ ባስከበርክ ቁጥር፣ ሰላም ባሰፈንክ ቁጥር፣ አካባቢዎችን ነፃ ባደረክ ቁጥር ነፃ የህዝብ እንቅስቃሴ እንዲኖር፣ የተጀመሩ የመሰረተ ልማቶች እንዲጠናቀቁ፣ ታቅደው ያልጀመሩም ካሉ እነሱ እንዲጀምሩ በማድረግ ረገድ የተጀመሩ የመልካም አስተዳደር ችግሮችን ለመፍታት እድል የሚሰጥ ነባራዊ ሁኔታ እየፈጠርን እንሄዳለን ማለት ነው። ስለዚህ ከሰላም ጋር ተያይዞ የተሰሩ ስራዎች እየበዙ በሄዱ ቁጥር ከዛ በመለስ ያሉ ስራዎች ደግሞ በተቀመጠው እቅድ መሰረት ይሄዳሉ ማለት ነው።